እንዴት ነው ዋጋ? እሺ እኔ የምልህ ወዲዬ እንዴት ነው ዋጋ በየጊዜው ይጨምራል ይቀንሳል? ሰዎች አሁን ለምሳሌ ለመዝናናት ሲመጡ በየጊዜው አንድ ሰው 200 ኢትዮጵያ ብር ይከፍላል? ዲስካውንት አላችሁ? በጣም ጥሩ ነው። አይ እዛ ሆነ ግን ያው አንዳንድ ጊዜ ምን አለ መሰለህ እኔ ከዚህ በፊት መጥቼ ከ2 ዓመት በፊት መጥቼ ነበርና የኔ ልጅና ወንድሜ ሄዱ። እኔና እህቴ ሌሎቹ ቀረን በኋላ ከዛ ከልጁ ጋር በዚህ በሀገራዊ ብር ተግባቡ እና ነው በቃ ግቡ አላቸውና ልክ እሺ ብለው እየሄዱ እኛን ጠሩ። እኛን ልጁ አላየንም ነበር የሚሰራው ልጅ ማለት ነው። ከዛ በኋላ እሺ ብለን ልክ ስንመጣ ልጁ ምን እንዳለ አንድ ሀሳቡን ቀይሮ እኔ ግን ታውቃለህ አሁን በተነጋገርነው ሂሳብ ከዚች እዛች ጋር ነው አድርሼ የምመልሰው ምንም ደቂቃ አንቆይም ማለት ነው። እንዴ ለምን ምናምን እኛ ሲያይ ነው እንደዛ ያለው። ከዛ እንዴት ነው ታዲያ ምናምን እሺ ንገረን ስንለው በጣም ብዙ ብር ነው የጠየቀን። እኛ እኮ ኢትዮጵያዊ ነን የሌላ ዜጋ አይደለንም፣ ከሌላ ሀገር አለ ቱሪስትም አይደለንም። እኛ እንደማንኛውም ኢትዮጵያዊ ነን። አዎ የዚህ ሀገር ተወላጅ ነን እና እንዴት እንደዚህ ትላለስና አይቻልም አንሄድም ብሎ ግም ብሎብን የዛን ቀን እንግዲህ ይሄንን የመሰለ የዝዋይ ሐይቅ ላይ ሳንዝናና ደጅ ዞረን ወደ መጣንበት ተመለሰ ማለት ነውና እውነት ዛሬ ግን በጣም እውነት ለመናገር ደስ ብሎኛል። አየሩ በጣም ደስ ይላል። እውነቱን ለመናገር በጣም ይመቻል። ይሄንን እንግዲህ የሀገራችንን ወጣት አይታችሁታል። እዚህ ስትመጡ ዝዋይ ላይ ስምህን ሀብታሙ ሀብትሽን ጎብኙት። ሀብታሙ ነው የሚባለው። ያው እንደምታዩት ጥሩ ልጅ ነው። አዎ አማርኛ ለምትችሉ አማርኛ ይችላል። ኦሮምኛ ቋንቋ ለምትችሉ ልጆች ኦሮምኛ ቋንቋ መናገር ይችላል። በምትፈልጉት የኢትዮጵያ ቋንቋ ያወራችኋል። መታችሁ ከስተመር እሱ እንድትሆኑ እጋብዛችኋለሁ። የኔ እንግዶች በጣም ነው የምወዳችሁ። አብራችሁ ይቆዩ። አሁንም በሞተር ሲሆን ብዙ ትሄዳለህ። እንደዚህማ በጣም ከባድ ነው። እውነት ነው። በጣም ንፋስም አለ ያስፈራል። ያው በጊዜ እንግዲህ ወደ ቦታችን አለ ደስ ይላል። በጣም ግን ምንድነው የምትበላው? እንደዚህ ጀግና ያደረገ ከሄኑ ማለት ራሱን የቻለ እሱ ይከብዳል። እዚህ ጋር እኛ 4 ሰዎች አለን። ከራስ ጋር 5 እንዴት ነው ምንድነው የምትበላው? ጥንካሬ እንደዚህ የሰጠን አሳው ነው ወይንስ የበቆሎ ገንፎስ አለ አይደል? እኮ የበቆሎ ገንፎ በጣም ጥንካሬ ይሰጣል ይባላል አይደል? እውነት ነው። ወደዚህ አካባቢ ደግሞ በጣም የታወቀ ነው ገንፎ የበቆሎ አይደል? እንትን ምንድነው ዳቦ ሽሊጦ ሳይሆን የሚባለው ከረከልቻ ብቴ ወይንም ቀቢል ነው ብቴ። እዚህ ጋር የሚዋኙ ልጆች ናቸው፣ ትልቅ ሰዎች ናቸው። እዚህ አካባቢ መዋኘት ይችላሉ አይደለ? አዎ የዛን ጊዜ ያስፈራል። ሮዚ ምን ይብናል? አይ እሱ በሚፈቅድበት ቦታ ነው እንጂ በዚህ ላይ ንፋስ አለ። በዛችን ተጠያቂ አይደለንም እያለች ነው። ይኸው እኔ እንግዲህ ቪዲዮ እየቀረጽኩ ነው። አዎ ይኸው እቺ ቆንጅዬ ልጅ ሮዚን ካልሆንኩ እያለች ነው። እንደዛም ሆነ የምፈልግ ከሆነ እኛ ከዚህ ላይ እንውረድና ያው ራሷን ችላ እንግዲህ ከሰመጠች ተጠያቂ አይደለንም። አይ ጎዞች መዋኘት ሳንለምድኛ እኛ አካባቢ እንግዲህ መዋኘት ያለመን ነው። እኛ አካባቢ የለም
ወንዝ የለም እና መዋኘት አልለመንም። ይኸው ግን ፈታ እያልን ነው ማለት ነው። በጣም ደስ የሚል ቀን ነው እያሳለፍን ያለ ነው። እስቲ እንዳሁኑ አንቀሳቅሰው ውሃውን ብቅ ጥልቅ ግን በቃ ከዚህ በላይ መዞር አልችልማ። ከሳቦ ሳቦ ነው ማለት እኮ እንደዚህ ስል አይ በሰላም ብላ ነው። ከምርሽ ነው ማን ጀግናው? እና እስቲ ጀግናው አትታየኝም እንጂ ንፋሱ ትገፋዋለህ። ንፋሱ ግን በራሱ አንተን ይገፋል። ይሄም ብልጣት ነው እውነት። ያለ እንትን እኮ አይቻልም። መልመድ ትችላለች አይደለ? ንፋስ ስላለ እኔ የምደፍረው ውሃን በብርጭቆ ነው። በነገራችሁ ላይ እኔ ውሃን በብርጭቆ ነው የምደፍረው። ከዛ ውጭ አልደፍርም። እና እነዚህ ሁለት ልጆች ናቸው እስካሁን ድረስ ያዩዋቸው ውሃ ላይ እየዋኙ ያሉ። ማንንም አላየሁም። እዛ ወዲያ ላይ ዳክዬዎች ይታዩኛል፣ ግን በጣም ሩቅ ናቸው። ለምን እንዴ? ለምን ይሄድ ዛሬ የዛሬ ነው የቤተሰቦቼ እንዴ? እንደዛ ከሆነ ይሁንልሽ። ግን ያው እኔ አይዞሽ፣ ግን ያው የቤተሰብ ስለሆነ ምንም ማለት አይደለም። ኖርማል። ይሄ እዚህ ጋር ምን ቤተክርስቲያን ነው የሚባለው? ሆነ ኪዳነ ምሕረት። ኦኬ፣ ኪዳነ ምሕረት ቤተክርስቲያን ይኸው እዚህ ጋር ይገኛል ማለት ነው እንደምታዩት። ሌላስ እዚህ ቅርብ አለ? የደሴቱ ቤተክርስቲያን አለው። ገዳም እዚህ አካባቢ አለ። የዝዋይ ገዳም ነው የሚባለው ነው ወይንስ ሌላስ?
ይሄንን ይመስላል ውድድ ነው ማደርጋችሁ